A minha vida de cabeça para baixo é algo muito interessante. Ao longo do tempo, eu comecei a conquistar a minha forma de sobrevivência e assim, não foi fácil. Minhas condições me ensinou a prosseguir. ጭንቅላቱ ከጀርባ ላይ ሆኖ የተወለደው ብራዚላዊ ክላውዲዮ ጭንቅላትን ዝቅ የምታደርግበት መንገድ በጣም የሚስብ ነገር ነው። መዳኔን ማሸነፍ ጀመርኩ። ያ ለኔ ቀላል ነበር። ሁኔታዎች እንድቀጥልና ለህይወት ትርጉም እንድሰጥ እና ለህይወት ዋጋ እንድሰጥ አስተምሮኛል ይላል ክላውዲዮ። የ45 ዓመቱ ክላውዲዮ የተወለደው አርቶግሮፕሲስ መልቲፕሌክስ በተባለው ያልተለመደ የጄኔቲክ በሽታ ነው። ሁኔታዎች በሰውነት ውስጥ ያሉ መገጣጠሚያዎች በተጠማዘዘ ወይም ቀጥ ባላለ ቦታ ላይ እንዳይሰሩ ያደርጋል። ጉልበቶቼ እግሮቼ ናቸው፣ እጆቼ ጠቃሚ አይደሉም፣ ቆመው ነው ያሉት ይላል ክላውዲዮ። የአርቶግሮፕሲስ የተባለው በሽታ አንገቱ ወደ ኋላ እንዲዞር ያደርጋል። ግን ክላውዲዮ አንገቴና ጭንቅላቴ ወደ ኋላ ስለሚዞሩ በዚህ በጣም ደስተኛ ነኝ ይላል። ክላውዲዮ በተወለደበት ቀን ዶክተሮች ለ24 ሰዓታት ብቻ በህይወት እንደሚቆይ ለእናቱ ተነግሯት ነበር። ነገር ግን ክላውዲዮ በአሁኑ ሰዓት 45 ዓመቱ ነው። ከመቼውም ጊዜ በላይ እዚህ ደስተኛ ነኝ ይላል የ45 ዓመቱ ክላውዲዮ። እኔ ህይወቴን በመደበኛነት ከእናቴ ጋር ከወንድሜ ጋር እመራለሁ። ሁልጊዜ ለእናቴ ሁሉን ነገር እነግራታለሁ። እኔ ደስተኛ ነኝ፣ ምክንያቱም 45 ዓመታት እኔን በመንከባከብ ልብሴን በማጠብ ገላዬን በማጠብ መጸዳጃ ቤት በመውሰድ ለኔ ብዙ ዋጋ ከፍለዋል ቤተሰቦቼ። ስለዚህ ፈጣሪን ሁሌም አመሰግነዋለሁ። ክላውዲዮ ምንም እንኳን ሁኔታው ቢመረውም ማንበብ፣ መጻፍና ሌሎች ብዙ የዕለት ከዕለት ተግባራትን ማከናወን በመማር ከህይወት ጋር መላመድ ችሏል። በብራዚል ውስጥ ክላውዲዮ እንደ ማበረታቻ ተናጋሪ ሆኖ ሰርቷል። ብዙ ሰዎችንም በህይወታቸው ተስፋ እንዳይቆርጡ ምክንያት ሆኗል። ክላውዲዮ ሁልጊዜ ኃይልና ተስፋ አለው። ለመራመድ ቦታዎችን ለማወቅ ለማጥናት ሰነፍ አልነበረም። በእነዚህ መጥፎ ነገሮች ውስጥ ስላለፍኩኝ እግዚአብሔርን አመሰግናለሁ። ከጊዜ በኋላ የክላውዲዮ ጭንቅላት ለመሞከርና ለማስተካከል የቀዶ ጥገና የሚሰሩ ጥቂት ዶክተሮችን አግኝቶ ነበር። ነገር ግን ቀዶ ጥገናው አደገኛ እና ከዚህ በፊት ተሰርቶ እንደማይታወቅ ነግረውኝ ነበር። እኔም ይህንን የሚችል ድፍረት ለመሞከር አላሰብኩም። አስቀድሜ በዚህ መንገድ ተወልጃለሁና በዚህ መንገድ መቀጠልን መረጥኩኝ። ሁኔታዎች እንድቀጥልና የህይወት ትርጉም እንድሰጥ አስተምረውኛል። ምክንያቱም ሁልጊዜ የምችለውን ነገር ለማድረግ እጥራለሁ። እናም በህይወቴ ደስተኛ ነኝ። የ45 ዓመቱ ክላውዲዮ ይላል። እኔ በህይወቴ መቼም ተስፋ አልቆርጥም። እናት እህቴን፣ ወንድሞችን፣ ሁሌም አጠገቤ የነበሩት ሰዎችን ሁሉ አመሰግናለሁ ይላል የ45 ዓመቱ ክላውዲዮ። እኔ በህይወቴ ካሳለፍኳቸው ላይፎች መካከል ይህ ለኔ ቀላል ነው። ገና ወደፊትም ብዙ ነገር ሊገጥሙኝ ይችላል። ነገር ግን በህይወቴ ተስፋ አልቆርጥም። ለዛሬ ይዤላችሁ የቀረቡት እጅግ ድንቅ ነገር ነው። በብራዚል ውስጥ አንገቱ ከጀርባው ላይ ሆኖ ጭንቅላቱ ከጀርባ ላይ ሆኖ የተወለደው ብራዚላዊ ክላውዲዮ ነው። እስካሁንም ድረስ 45 ዓመት ሞልቶታል። እስካሁንም ድረስ በህይወት አለ። እናንተስ? አንቺስ? በህይወታችሁ ተስፋ አትቁረጡ። ሁሌም ፈጣሪን አመስግኑ። በተሰጠን ነገር ፈጣሪን እናመስግን እያልኩኝ የዛሬው ቪዲዮ ቋጫለሁ። ስላዳመጣችሁኝ ስለተከታተላችሁ ከልብ አመሰግናለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች ትምህርት እንዲሆን እንድታስተላልፉ ስል በትህትና እጠይቃለሁ። ቸር ቆዩኝ። ቸር ሳምንት በሌላ ቪዲዮ እስክመለስ ደህና ሁኑ። Eu agradeço muito a Deus por eu não ter passado por esses momentos ruins. Eu nunca tive esse tratamento dessas condições. Não porque eu não tive oportunidades. Over time, there have been a handful of doctors who have suggested the possibility of surgery to try and reposition Claudio's head. But the surgery is risky and hasn't been performed before.
É possível sim essa cirurgia, mas eu não pretendo, não tenho essa possível coragem de tentar. Eu já me adaptei dessa forma e dessa forma quero ficar. Meu objetivo maior é dar prosseguimento de tudo que eu conquistei. Minhas condições me ensinou a prosseguir e dar sentido da vida e valor à vida. O que eu mais busco é sempre fazer